የምታወራው ነገር አለ? የማየ ሪአክሽን ኦ ማይ ጋድ እንግዲህ ደርሰናል። መድኃኒዓለም እሱ የተቀመጠ የተከደነ እንጀራ ይስጣችሁ። አልቅበትም ጌታ ቸርነቱ የበዛ አምላክ ጤናችሁን እግዚአብሔር አምላክ እድሜያችሁን ይባርክላችሁ። ይሄው እንግዲህ በየሄደችበት ራበይ ነው እንግዲህ ዛሬ ለትልቅ ነገር ነው ከቤት የወጣ ነው፣ ግን ያው ራበኝ ነው በቃ። ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥተናል። እንግዲህ ቤተሰቦቻችን ያው ለረጅም ጊዜ ስንጠብቀው የነበረ ነገር ነበረ። ዛሬ እግዚአብሔር ይመስገን ከእግዚአብሔር ጋር ተሳክቶልናል። እናታችንን ሰርፕራይዝ አድርገናታል። በጣም በቃ ሁሌ ስንጠብቀው የነበረ ነገር ነው። ስንጠብቀው በቃ ሁልጊዜም ብናደርገው ብለን የምንመኘው ነገር ዛሬ እግዚአብሔር አሳክቶልናል። እግዚአብሔርን አመስግኑልን። እስክታዩት በጣም ጓጉተናል። የእናቴን ሪያክሽን የእናታችንን ሪያክሽን እስክታዩት በጣም የጓጓ ነው እና ደስ የሚል ነገር ነው። ምን ተሰማሽ? ማለት ይህን ስታስቢ ይህንን ስናስብ ምን ተሰማሽ? ስታረጊው ምን አይነት ስሜት አለው? ሁሉ ጊዜ በቃ ቤተሰባችንን በረዳን ቤተሰባችንን ከኛ አልፈን መርዳት ብንጀምር ብለን ሁልጊዜ የምናወራው የምንመኘው ነገር ነው። ናየው ዩቲዩብ ስንጀምር ታስታውሳላችሁ ቤተሰቦቻችን የፍቅር ጉዞ ብለን ነበር አይደለ? እንግዲህ የጀመርነው ነው የፍቅር ጉዞ ነው አይደለ? ፍቅር ያው እኔና የሆን ብቻ አይደለም፣ የቤተሰብ አለ፣ ብዙ ነገር አለ አብረን የምንጓዘው በህይወታችን ማለት ነው። እና እሱን የጀመርነው ይመስለኛል። እግዚአብሔር ይመስገን ስለ ሁሉም ነገር ተሳክቶልናል። ተሳክቶልን እንግዲህ እናታችንን ደስ ብሎናል። ቤተሰብ ጓደኞቿን ሁሉም መርቀውናል። በጣም ደስ ብሎናል። እኛ ለእናንተ ደግሞ እሱን ደስታቸውን እስክናሳያችሁ በጣም ጓጉተናል። ደስ የሚል ነገር ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ሪአክሽኗን ታያላችሁ። በጣም ደስ ብሎ ነው። እንዴት ነው የሆነው መሰላችሁ? እሑድ ነው በቤተሰብ ጋር የመጣ ነው። እሑድ ቀን ሬስቶራንቶቿ እሑድ የገባ ነው እና እንዴት ነው የመጣ ነው? ቤተክርስቲያን ነች እሷ፣ ቤተክርስቲያን ነበረች። እኛ ስንደርስ እሷ መምጫዋ ገና ነበረ እና መተን ሶፋውን የነበረውን ሶፋ በሙሉ አውጥተን ቤቱን አጽድተን ሶፋውን አስገብተን አዲስ ሶፋ ቤቷን ፏ አድርገን የጠበቅናት ቀይረን ሙሉ ለሙሉ በማርክድ ፈርኒቸር ሙሉ ለሙሉ ቤቱ በማርክድ ሶፋ ፏ ብሎ ነው የጠበቃት። በጣም ደስ ይላል። የቤቱን እንትን ቀይሮታል፣ ብርሃን ሰጥቶታል። ቤቱ አዲስ ዓመት የብርሃን ይሁንላችሁ ለሁላችንም እና ደስ ይላል። እንግዲህ የእናት ምርቃት በጣም ደስ ይላል። ቤተሰብ ሰርቶ የሆነ በቃ ለቤተሰብ ትንሽ ነገር ተደርጎ ስንመረቅ በጣም ደስ ይላል እና ለእናንተም እንግዲህ ምርቃቱ ይድረሳችሁ እና ቤተሰቦቻችን እንግዲህ ቪዲዮውን ታዩታላችሁ። ቤቱን ዕቃ አስገብተን ፏፏ አድርገን እናታችን በሌለችበት ስትመጣ ሁሉ ነገር ታሪክ ተቀይሮ ነው የጠበቃት። ስለዚህ የነበረውን ቪዲዮ አናቆያችሁ። እዚህ ጋር የነበረውን ቪዲዮ ሙሉ ለሙሉ ከማርኬት ፈርኒቸር ከዛ ከፈርኒቸር ቤቱ እስክናመጣ ድረስ የቻልነውን ያህል ቀርጸናል። እንዴት እንደነበረ ቆይታችን ቪዲዮ ላይ በደንብ ታዩታላችሁ። ከዛ በፊት ግን ለዚህ ፋሚሊ አዲስ ከሆናችሁ አሁንም ሰብስክራይብ ማድረግ እንዳትረሱ። ወዳችኋለን። ይህን ቪዲዮ እንግዲህ ስንጀምሩ ላይክ እያደረግን እንጀምር። ትንሹ 5000 ቤተሰቦቻችን እንግዲህ ያረግነው ነገር ከወደዳችሁት እንዲሁም ደግሞ እኔ ባረገው ብላችሁ የምትመኙ ከሆነ ደግሞ ከዚህ በላይ በደንብ አድርጉ ብላችሁ ካሰባችሁ ይህንን ቪዲዮ ላይክ በማድረግ 10,000 አድርሱት። በቃ 10,000 ላይክ ግድ ነው እናስገባው። ይሄን ቪዲዮ 10,000 ላይክ ግድ ነው። ስለዚህ በርቱ፣ ቀጥሉበት የምትሉ ካላችሁ ቪዲዮውን ከወደዳችሁ መመረቅ ከፈለጋችሁ ላይክ አድርጉ። 10,000 ላይክ አስገቡ። እንወዳችኋለን። በጣም እንወዳችሁ። ወደ ቪዲዮ
እንግዲህ ደርሰናል። ምን ይላል እዚች ጋር ማርኬት ፈርኒቸር ሰንራይዝ ሪል ስቴት ፊት ለፊት ነው። አድራሻቸውንም እንግዲህ መንገድ ዳር ነን። ያለው ድምፅ ይሰማል። ቆንጆ ፈርኒቸሮች፣ ሶፋዎች፣ ዳይኒንግ ቴብሎች፣ አልጋዎች ምርጥ ዕቃ ይሰራሉ። እኛ በጣም ደስ ይሎናል። ቤተሰቦቻችን የጀመርንበትን የህይወት እንትን አይታችኋል። ዛሬ ግን ከኛ አልፈን ቤተሰቦቻችን ጋር እና በጣም ደስ ይሎናል። እንግዲህ ማርኬት ፈርኒቸር በጣም የሚያማምሩ እቃዎች አሉ። አላችሁ ገብታችሁ ገባለን አንድ ላይ ሁለት ብራንች አሁን ያለነው ግን ሰሚት ሰንራይዝ ሪል ስቴት ፊት ለፊት ያለው ፎር ላይ ያለነው። ስልክ ቁጥራቸው ከስራ አለ። ገብታችሁ ያሉትን እቃዎች ታያላችሁ። እኛም እንመረቃለን እንግዲህ አብረን ወደ ውስጥ ከዛ ለማን እንደሚሆን ጋር ወደ ውስጥ እንግባ። ለማን ይዘን እንደምንሄድ እስከዛሬ እንግዲህ ለእናታችን ነው የምንወስደው። መምረጥ ከብዶናል። ቤተሰቦቻችን ቤት ውስጥ ያሉት ሁሉም ያምራሉ አይደለም? ሁሉም ያምራሉ። ያው ምረጡ እስቲ ኮሜንት ላይ አሳውቁን። እኔ ይሄኛውን በጣም ወድጄዋለሁ። ይሄ በጣም ያምራል አይደል? ይሄን በጣም ያምራል። እዚህ ጋር ደግሞ ብዙ ሰው ይሄን ሪኮመንድ እያደረገን ነው አይደለ? ያው ምን ትላለህ? ይሄን እንውሰድ፣ አማክሩን። ይሄን እንውሰድ። የትኛውን ትመርጣላችሁ? ብዙ ሌላ ደግሞ ይሄንን በጣም ተወዷል። ይሄን በጣም ያምራል። ግን ከለር አሁን እኛ አስቸኳይ ስለሆነ የምንፈልገው ይሄ በጣም ያምራል። ለእናት ቤት በጣም ማለት ነው። ይሄን በጣም ያምራል። እስቲ የመረጣችሁ ይሄን በፈለጋችሁት አይነት ከለር ማዘዝ ትችላላችሁ አይደል? ይሄኛው በጣም የሆነ ክላሲ ነው። የሆነ እንትን ያደርጋል፣ ዘመናዊ አይደል? እቺ እንትን ታለ ልግዠሪ ታደርጋለች። ያቺን ታጓጓለች። የቱን እንምረጥ? ጥቁር ኪንግ ያላትን እቺን በጣም ታምራለች። ዛጋም ያለው ያምራል። መምረጥ አቅቶናል። ምረጡ። የትኛው እንደምንወስድ እንግዲህ ታያላችሁ። ማር አንተ ጎበዝ ነህ። ከለር አንተ ምረጥ። ይጠብቁ።
እና ገብቶ መውጣት ይከብዳል። ይኸው እንግዲህ በየሄደችበት ራበኝ ነው እንግዲህ ዛሬ ለትልቅ ነገር ነው ከቤት የወጣ ነው። ግን ያው ራበኝ ነው በቃ ራበኝ ነው። እኔ ደግሞ በየሄድኩበት ራሴን አመመኝ ነው። ሹባስ ከማን ጋር ነው የምታወራው? ከማን ጋር ነው? ያንቺ መሰለኝ። ኧረ እኔ ነው። ይሄኛውን ወስነናል ቤተሰቦቻችን። እንግዲህ ለማዬ ሰርፕራይዝ የምናደርጋት በዚህ ሶፋ ነው ማለት ነው። as always ማርክ ፈርኒቸር የማዬን ሪያክሽንን አስቡት ቤተሰቦቻችሁ። ቀላል ነው ባለ ሁለቱ ላይቱ ሲያምር የምታወራው ነገር አለ። የማዬ ሪያክሽን ኦ ማይ ጋድ የማዬ ዛሬ ፖስተር እግዚአብሔር እኛም ደስ ይላል። ወይ ምን ትላለህ? የማዬ ሪያክሽን ምን የሚሆን ይመስላል? ተቋረጡ። እኔ ለማየት በጣም ነው የጓጓሁት። ከላይ ነው እናመጣለን። ገና አልገባም ምንም። ይኸው ናቸው ሁለት ይሄም ቀላል ነው። ቢናቅም ነው ያ ነው ባለ ሶስት ትልቁ ይሄ ነው። መምረጥ አቅቶኝ በመጨረሻ ምን መርጫለሁ። I think it is beautiful. ይወርድ ነው እንግዲህ ቀድሞ ይወርደው ይኸው በምሽት እንግዲህ በሌሊት ይወላችሁ ስንት ሰዓት ነው? 10 ሰዓት እንግዲህ ሰላም እንግባ፣ ሰላም ግቡ በሉን። እንወዳችኋለን። እንግዲህ ጓዛችንን ጠቅልለናል ማለት ጓዛችን ማለት ነው። ለሶስት ወር እግዚአብሔር በሰላም ያስገባል። ደህና ደሩ። እና እንዴት ነው? ደስ ይላል። በኋላሽ ያለው ተኝቷል። ማማ ተኝቷል። አፍንጫ አይ አፍጥም
እንዴት አየው? አድካሚ ነው። እና ዮናስ እያስተካከሉ ነው። እየመጣች ነው። ደርሳለች። ኦልሞስት መምጫዋ ደርሷል። ቤተሰቦቻችን እና ዩዩ ኦልሞስት መጋረጃው አስገብተዋል። ሶፋም ገብቷል። ታዩታላችሁ። አሁን ግን እየመጣች ነው። እኔ ልቤ ዱ እያለ ነው። አስባችሁታል? ከስንት ጊዜ በኋላ በቃ ያሰባችሁት ሰምሮ ለእናታችሁ፣ በተለይ ለእናታችሁ የምትፈልጉትን ስጦታ ማለት በቃ ያስፈልጋታል የምትሉትን ነገር ማድረግ ስትችሉ አስቡት። እኔ ማመን አቅቶኛል፣ ክርስቶስን ማመን አቅቶኛል። ይሄ ነገር እኛ አድርገነዋል ወይ ብዬ እውነት እግዚአብሔርን ያደረገው እግዚአብሔርን አመስግኑልን። አሁን መምጫዋ ደርሷል። በእርግጠኝነት ሁሉ ነገር አስተካክለናል። ሪያክሽኗን አብረን እናያለን። እኔ ነኝ በር የምከፍተው፣ ምክንያቱም እና ይሁን እዛ ካሜራ ምናምን አዘጋጅተዋል። እኔ ነኝ በር የምከፍተው። ያው በር እየጠበቅኳት ነው። ልክ ስትመጣ ኦልሞስት ውጭ የድሮ ሶፋ ስለተደረደረ ትደነግጣለች። ስለዚህ ዮ ቤት እያጸዳ ነው የምላት። አብራችሁን ሁኑ እስከ ሪአክሽኗን እናያለን አብረን። ወይ ልብ እየመታ ነው። ዮ ኢየሱስ ክርስቶስ አይዞሽ ቤትሽ ነው። እኔማ ቤቴ አይደለም። ችግር ነው። እንዴት ላድርግ? እኔ ስሜዋለሁ። ያላሰባችሁት ያላያችሁት መድኃኔዓለም እሱ የተቀመጠ የተከደነ እንጀራ ይስጣችሁ። አልቅበትም ጌታ ቸርነቱ የበዛ አምላክ ጤናችሁን እግዚአብሔር አምላክ እድሜያችሁን ይባርክላችሁ። ከፊት ከኋላችሁ ጠባቂ መላእክት ያሰማራላችሁ። ቸርነቱ የበዛ አምላክ በዘመናችሁ ሁሉ ምን እንብላ ምን እንጠጣ ትበሉ ብርክ በሉ። የወለዳችሁት የተባረከ ይሁን።
ይሁን። አሜን። እንደናንተው እናንተን የሚያከብር የሚጦር ለሀገሩ ለወገኑ የሚበጅ ያርግላችሁ። ተባረኩ። እኔ የምለው ምንም የለኝም። በእውነት እግዚአብሔር ይባርካችሁ። ተባረኩ። ቃል ሰውቃታት ግራ ገባት። ብርክ ከበሉ ደሳለሽ እኛም እሱን ነው ግን እኔ አልቀመጥም። እንዴት ቤት ላጸዱ አወጡ ብያለሁ። ንጹህ ማየቷም አስደነገጣት። ሶፋውን መውጣቱ አስደነገጣት። በሁሉም ክብር እንደዚሁ ክፍር ብለን እንድንኖር ያብቃል። አሜን። ያለን ክርስቶስ እሱን አምኖ ያፈረ የለም። ቅዱስ ሚካኤል ተራዳይ ነው። እሱ ይራዳል። ቸርነቱ ይብዛልን፣ ዘመኑን ይባርክልን። እግዚአብሔር ደስ የሚያሰኝ ስራ የምትሰሩበት ነገር ይስጣችሁ። አሜን። ሁሉም ቤተሰባችሁ የምታስደስቱበት ነገር ይስጣችሁ። አሜን። እንኳን ቤተሰባችሁ የተቸገረ የተጠማ በየቦታ የወደቀ የምትሰበስቡበት ነገር ይስጣችሁ። አሜን። ሁሌ እሱ ደስ ለማሰኘት ያብቃችሁ። አሜን። የወለዳችሁ ይደግ፣ ሌላም ውለዱ። የተባረከ ዘር ይስጣችሁ። እግዚአብሔርን የሚፈራ ዘር ይስጣችሁ። እንግዲህ ቤተሰቦቻችን ያያችሁትን ይመስል ነበረ። በደንብ በጣም ተደስተዋል። እውነት ለመናገር እናቴ በጣም እናታችንን በጣም ተደስታለች። ያው በጣም ምርቃቱ ደግሞ እናንተ የሚድረስ ለእናንተ የሚድረስ ለሁላችን የሚድረስ። ሀገራችን ደግሞ ይህንን ዓመት ሰላም ይሁንልን። ከዚህ የበለጠ ትልልቅ ስራዎች ለስጋችንም ለነፍሳችንም የምንሰራበት ዘመን ያድርግልን። መልካም አዲስ ዓመት ይሁንላችሁ። እናንተም እንግዲህ የምታስቡት የምታለሙትን የምታሳኩበት ዘመን ይሁንላችሁ። አሜን። ያቀዳችሁት የሚሰምርላችሁ ዘመን ይሁንላችሁ። ከእሷ አልፎ ቤተሰቦቿ፣ ዘመዶቿ፣ ጓደኞቿ፣ ጎረቤቶቿ በጣም ተደስተዋል። እንዳያችሁት ነው ምርቃታችሁን በቻልነው አቅም እንትን ብለን አስተላልፈናል። ለእናንተ በጣም እንወዳችኋለን። ደስ ብሎናል። እኛ በጣም ደስ ብሎናል። ከዚህ የበለጠ እንድናደርግ ጸልዩልን። ይህንን ቪዲዮ ደግሞ የተሰማችሁ ስሜት ከስር ኮመንት ላይ ማስቀመጥ ትችላላችሁ። ቲቪ ሾው እያስቸገረ ነው። አሁን እንዘጋዋለን። በቀጣይ በቆንጆ ቪዲዮ እስክንገናኝ ድረስ ደህና ሰንብቱ። ሰላም ሁኑልን። ቻው ቻው።